የሊባኖስ ደብረ ሲና ቅዱስ ገብርኤል ካቴድራል አስተዳዳሪ፣ የተከበሩ አባታችን መላከ ብርሃን ቆሞስ አባ ጴጥሮስ የሊባኖስ ወረዳ ቤተ ክህነት ስራ አስኪያጅ፣ የትራብሎስ ሐመረ ብርሃን ቅድስት ኪዳነ ምሕረት ቤተ ክርስቲያን አስተዳዳሪ፣ የተከበሩ አባታችን መጋቢ ሐዲስ ቆሞስ የተከበሩ አባታችን መላከ ምሕረት አባ ኃይለ ማርያም የሳይዳ ሰዓሊተ ምሕረት ቅድስተ ቅዱሳን ድንግል ማርያም ቤተ ክርስቲያን አስተዳዳሪ፣ የተከበራችሁ የገዳማት የአድባራት አስተዳዳሪዎች፣ የተከበሩ አባታችን ከቅድስት ሀገር እኛን ለማገልገል በዚህ ስፍራ የተገኙ ክቡር መምህራችን መጋቢ ሃይማኖት ቀሲስ መምህር ተስፋዬ ሞሲሳ፣ ክቡራን ቀሳውስት፣ ዲያቆናት፣ የአምስቱም አድባራት ሰንበት ትምህርት ቤት መዘምራን፣ በዚህ ዕለት ይህንን የተቀደሰ በዓል ለማክበር ከየስፍራው የተሰባሰባችሁ ማህበረ ምዕመናን ወምዕመናት ሁላችሁም በቅድሚያ እንኳን ለብርሃነ ጥምቀቱ በሰላም አደረሰን፣ እንኳን አደረሳችሁ። አይሰማም? እንኳን አደረሳችሁ። በቸርነት የጠበቀን ትናንትና አሳልፎ ለዚህ ዕለት ለዚህ ጊዜ ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እሺ፣ ከዚህ ከመድረክ የሚተላለፈውን መልእክት በጸጥታ ሁላችንም እናዳምጣለን። ከዚህ በመቀጠል ህፃናት በስራ ሃይማኖት ሰንበት ትምህርት ቤት የሚያገለግሉ ህፃናት ዝማሬ ያቀርባሉ። አጭር መዝሙር ነው የሚያቀርቡት። በቀጥታ ወደ ህፃናቱ ዝማሬ ወስዳቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልደቱ